ጤና ይስጥልኝ ቤተሰቦች፣ የዕለቱን ዜና ይዘን መጥተናል። የትግራይ ህዝብ ይህ ጦርነት አይመለከተውም ሲል አሉላ ሰለሞን የሚከተሉ መልእክት አስተላለፈ። ይህ ጦርነት የህወሓት መሪዎች ከያኔው ጨፍጫፊዎች አንዱ ከሆነው ሻዕቢያ እጅ ውስጥ ገብተው የሻዕቢያ ትዕዛዝን እየተቀበሉ ሻዕቢያን ከሞት ለማዳንና እፎይታ ለመስጠት ብለው ወደ ትግራይ ጎትተው የሚያመጡት የውክልና ጦርነት ነው። እዚህ እብደት ላይ አለመሳተፍና ጦርነቱን በመቃወም ድምፅ ማሰማት ማንም ጤናማ አእምሮ ያለው ሰው ሊያደርገው የተገባ ተግባር ነው ሲል የቀድሞ የህወሓት ደጋፊ አሉላ ሰለሞን ማስጠንቀቂያውን ሰጥቷል። በእኛ ላይ ጦርነት ለመክፈት እየተሸረበብን ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የካቲት 11 50ኛ ዓመት የወርቅ ኢዮቤልዩ አጠቃለያና የ51ኛ ዓመት የትግራይ ህዝብ ትጥቅ ትግል መከበርን ለማስመልከት በመቀሌ የሰማዕታት ሐውልት በተከናወነው የሻማ ማብራት ስነ ስርዓት ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወቅታዊና ትኩረት የሚሹ መልእክቶችን አስተላልፈዋል። ዶክተር ደብረጽዮን በንግግራቸው ወቅት የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ አለመተግበሩ በጽኑ ተችተዋል። ስምምነቱ ከታለመለት ግብ ወጥቶ የትግራይ ግዛታዊ አንድነት ከማረጋገጥ ይልቅ ስምምነቱን በመጣስ አዲስ ጦርነት ለመክፈት የሚደረጉ እንቅስቃሴዎች እንዳሉ ገልጸዋል። ፕሪቶሪያ ስምምነት ባለመፈጸሙ የተፈናቀለ ህዝባችን ወደ መሬት ከመመለስና ትግራይን ግዛታዊ አንድነት ከማረጋገጥ ይልቅ የፕሪቶሪያን ስምምነት በመጣስ በእኛ ላይ ጦርነት ለመክፈት እየተሸረበ ይገኛል ሲሉ ሊቀመንበሩ ተናግረዋል። በትግራይ ህዝብ ላይ የታወጀውን የጥፋት ዘመቻ ለመግታት ከፍተኛ መስዋዕትነት ከፈሉን የተናገሩት ዶክተር ደብረጽዮን አሁንም ቢሆን የክልሉ ፍላጎት ሰላም መሆኑን ተናግረዋል። አሁንም ቢሆን የትግራይ ህዝብ ምርጫ ሰላም ነው። ስለ ሰላም ስንልም ብዙ መስዋዕትነት ከፍለናል ብለዋል። ትግራይን ደህንነት ለማስጠበቅ ህዝቡ በልዩ አንድነት እንዲቆም ጥሪ አቅርበዋል። የካቲት 11 ለትግራይ ህዝብ የህልውና እና የደህንነት ዋስትና መሆኑን በመጥቀስ የሰማዕታትን ቃል ለመፈጸም ዝግጁ መሆን እንደሚገባ ገልጸዋል። የህዝባችን መስዋዕትነት አንድ ቦታ ላይ ማብቃት አለበት ሲሉ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ትላንት በሰማዕታት ሐውልት በበራዊ ሻማ ፕሮግራም እንደተናገሩት ከሆነ በትግራይ ላይ የጦርነት ደመና አጥልቷል። ሆኖም አሁንም የሰላም እድል አለ ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በክልሉ ላይ ዳግም የጦርነት ስጋት ማጥላቱን ገልጸው ይህንን አደጋ ለማስቀረት ግን አሁንም የሰላም አማራጮች ክፍት መሆናቸውን ጥሪ አቀረቡ። ፕሬዚዳንቱ ይህንን መልእክት ያስተላለፉት ትላንት የካቲት 10 ቀን 2018 ዓ.ም በመቀሌ ከተማ ለሰማዕታት ቤተሰቦች የመኖሪያ ቤት መስሪያ ቦታ ዕጣ አወጣት ስነ ስርዓት ላይ በክብር እንግድነት ተገኝተው ባደረጉት ንግግር ነው። ሌተናል ጄኔራል ታደሰ ወረደ ባደረጉት ንግግር በአሁኑ ወቅት በአካባቢው ላይ የጦርነት ደመና ቢያጠላም በውይይትና በዲፕሎማሲ መፍትሄ የመስጠት እድሉ ገና እንዳልተዘጋ ጠቁመዋል። አሁን ያጠላብንን የጦርነት ደመና በሰላማዊ ውይይት አማራጭ እርስ በርስ መተማመንን በመፍጠር ትቶ በመስራት ማስቀረት ይቻላል። ለዚህም ሁሉንም የሰላም በሮች ልንጠቀም ይገባል። ፕሬዚዳንቱ አክለውም የትግራይ ህዝብ ላለፉት 10 ዓመታት የከፈለው የህይወትና የአካል መስዋዕትነት እጅግ ከፍተኛ መሆኑን ገልጸው ይህ ግጭት እልቂት አሁን ማቆም እንዳለበት አሳስበዋል። ይህ ህዝብ ያለፈው ጉዳት ይበቃዋል ያሉት ጄኔራሉ ከዚህ በኋላ ተጨማሪ መስዋዕትና የአካል ጉዳት መክፈል ትርጉም እንደሌለው በማብራራት ሁሉም ወገን ለሰላም ቅድሚያ እንዲሰጥ በጽኑ አሳስበዋል። በ51ኛው የካቲት 11 ዋዜማ ላይ ከናወነው የቤት መስሪያ ቦታ ዕጣ አወጣጥ አስመልክቶ ለሰማዕታት ቤተሰቦች የሚከተለውን የአደራ መልእክት አስተላልፈዋል። ይህ ቦታ የጀግኖች መስዋዕትነት መታሰቢያ የሆነ የአደራ ስጦታ ነው። ቦታው የማይሸጥ የማይለወጥና ለሌላ ዓላማ የማይውል መሆኑን ተረድታችሁ በአደራ እንድትጠቀሙበት አሳስባለሁ ብለዋል። ይህ የፕሬዝዳንቱ ንግግር በኢትዮጵያና በኤርትራ ድንበር አካባቢ ካለው ወታደራዊ እንቅስቃሴና ቀጠናዊ ውጥረት ጋር ተያይዞ ትልቅ ትኩረት ስቧል።